ክርስቶስን መውደድ ማለት ጸሎት መጸለይ፣ ጾም መጾም፣ ስግደት መስገድ፣ ቅዳሴ መቀደስ ማስቀደስ ብቻ አይደለም። ዋናው ክርስቶስን መውደድ በጎቹን መጠበቅ ነው። የክርስቶስን በጎች እያስበሉ ክርስቶስን እወደዋለሁ ማለት ክርስቶስን መውደድ አይደለም። ስለዚህ ጌታ ያለ በዚህ ዕለት በጥብርያዶስ ባህር ተገልጦ ሐዋርያቱን ያረማቸው እንዴት በግ አጥምዱ ብላችሁ አሳ አጥማጅ ትሆናላችሁ ተለውጣችሁ ብሎ ምድራዊ የካህናትን ሕሊና ያረመበት ጉባኤ ነበር የጥብርያዶስ ጉባኤ እና ዛሬም መታረም ያለበት በጎች ተዘንግተው ተረስተዋል። ከመረሳታቸው የተነሳ ግማሹን አውሬ ይበላዋል፣ ግማሹም ታሞ፣ ግማሹም ያልበላ ያልጠጣ የከሳ በግ ሆኖ፣ ግማሹም የተሰበረ ግማሹም የባዘነ ሆኖ ይገኛል። ይህን መዘንጋት እንደ ጴጥሮስ አሳ ፈላጊነት ይባላል።